አንድን ስራ ከመጀመራችን በፊት ማወቅ ያለብን 3 ነገሮች። አንደኛ የምንሰራው ስራ ከፈጣሪያችን ያጣላናል ወይም ደግሞ ከእምነታችን፣ ከሃይማኖታችን፣ ከባህላችን ከምንከተላቸው ነገሮች ያስወጣናል ወይ፣ ወንጀል ይሆናል ወይ፣ ኃጢአት ይሆናል ወይ? ይሄን በደንብ ማየት አለብን። ሁለተኛ የምንሰራው ስራ ሰዎችን ይጎዳል ወይ? የምንሰራው ስራ እኔ ብቻ ተጠቅሜ ሌሎች ሰዎች ይጎዳሉ ወይ? ወይም ደግሞ ሌሎች ሰዎችን ያስቀይምብኛል ወይ? ያስከፋብኛል ወይ? ሰዎችን ወደ መጥፎ ነገር እንዲሄዱ ያደርጋሉ ወይ? ይሄን ማየት አለብን። ሶስተኛው የምሰራው ስራ ብቻዬን እንዳድግ ነው የሚያደርገኝ ወይስ ደግሞ ሌሎች ሰዎች አብረውኝ እንዲያድጉ ያደርጋል? አንድ ስራ ከመጀመራችን በፊት እነኚህን ከሶስቱ ነገሮች የማይገናኝ ከሆነ ከእምነታችን ሰዎችን የሚያስከፋ ከሆነ እንዲሁም ደግሞ ሰዎችን የሚያሳድግና አብሮ ከፍ የሚያደርግ ስራ ከሆነ የምሬ ነው የምላችሁ ስሩት። እነኚህ ግን በተቃራኒው ከሆነ ደግሞ በደንብ መርምሩ። ምክንያቱም ጊዜውን በደንብ መረዳት፣ ወቅቱን በደንብ መረዳት፣ አካባቢን በደንብ ማወቅ እንዲሁም ደግሞ የምንሰራው ስራ በደንብ ማየት ያስፈልጋል። ጊዜው ቴክኖሎጂን በመጠቀም ትልቅ ውጤቶች ማምጣት እንችላለን። ስላገኘኋችሁ በጣም ደስ ብሎኛል። ይህን ቤት ፎሎ፣ ሼር በማድረግ 1000 እናስገባው። 1000 ሲገባ ደግሞ አዲስ ነገር ይዘን እንቀርባለን። ቴንኪው፣ አመሰግናለሁ። ወዳችሁ